21ኛው ጥያቄ ላይ ደርሰናል። እንዲህ ይላል የ65 ዲግሪ ቀጥ አሟይ አንግል የሆነው የቱ ነው ይላል። ኦኬ በጣም ጥሩ። ቀጥ አሟይን የተባላችሁት ሁለት አንግሎች እንበልና አንግል ሀ እና አንግል ለ ሲደመሩ ድምራቸው 90 ዲግሪ ከሆነ እነዚህ ሁለት አንግሎች ቀጥ አሟይ አንግሎች ይባላሉ። ስለዚህ አሁን 65 ዲግሪን አንግል ሀ ብንለው 65 ዲግሪ ሲደመር አንግል ለ ደግሞ አልተሰጠንም እኩል ነው 90 ዲግሪ መሆን አለበት ማለት ነው። ስለዚህ አንግል ለን ለማግኘት በዚህም በኩል 65ን መቀነስ በዚህም በኩል 65ን መቀነስ 65ን ስታጠፋ አንግል ለ እኩል ነው 90 ሲቀነስ 65 ስንት ይሆናል? 25 ራይት 25 ዲግሪ። ስለዚህ መልሱ መ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 22ኛው ጥያቄ እንዲህ ይላል በምስሉ ላይ ደና ፈ ትይዩ መስመሮች ናቸው። ረ ደግሞ ቆራጭ መስመር ነው። ከሚከተሉት ጥንድ አንግሎች ውስጥ ልክክ የሆኑት የትኞቹ ናቸው ይላል። ልክክ የሆኑት ማለት እኩል የሆኑት ማለት ነው። በሌላ አነጋገር ኮንግረንት የሆኑት። ኦኬ በጣም ጥሩ። እንግዲህ ይሄኛው መስመርና ይሄኛው መስመር ትይዩ ናቸው ተብላቸዋል። ፓራለል ናቸው። ይሄኛው መስመር ደግሞ ቆራጭ መስመር ነው፣ ትራንስቨርሳል ላይን ነው ተብላቸዋል። ኦኬ ይህ ከሆነ ከሚከተሉት ከተሰጧችሁ አንግሎች ውስጥ ልክክ የሆኑት ወይም ደግሞ እኩል የሆኑት የትኞቹ አንግሎች ናቸው ነው የሚላችሁ። ኦኬ በጣም ጥሩ። አማራጮቹ እንደምትመለከቷቸው አንግል 3 እና አንግል 4 ማለት አንግል 3 እና አንግል 4 እነዚህ ሁለት አንግሎች እኩል አይደሉም። እነዚህ ሁለት አንግሎች ሲደመሩ 180 ነው የሚሰጡት። ለምን? አንድ አይነት መስመር ላይ የሚገኙ አንግሎች ናቸው። አንድ አይነት መስመር ላይ የሚገኙ አንግሎች ደግሞ ድምራቸው 180 ነው። ኦኬ በጣም ጥሩ። ለላይ ደግሞ አንግል 1 እና አንግል 6 ይላቸዋል። አንግል 1 እና አንግል 6ም እኩል አይደሉም። ኦኬ ሐመር ውሃ ላይ አንግል 4 እና አንግል 5 ይላቸዋል። ኦኬ አንግል 4 እና አንግል 5 ኦፍ ኮርስ እነዚህ አሁን ሁለቱ እኩል ናቸው። ለምን? ፍርቅ ውስጣዊ አንግሎች ይባላሉ። ኦልተርኔት ኢንቴሪየር አንግልስ የምንላቸው ማለት ነው በእንግሊዝኛ። ኦኬ በነገራችን ላይ አንግል 4 እና አንግል 5 እዚህ ጋር ልጻፍላችሁ። አንግል 4 እና አንግል 5 እንደገና አንግል 3 እና አንግል 6 አንግል 3 እና አንግል 6 እነዚህ እኩል ናቸው። አንግል 4 እና አንግል 5 እኩል ናቸው። አንግል 3 እና አንግል 6ም እኩል ናቸው። ኦኬ ፍርቅ ውስጣዊ አንግሎች የሚባሉት እነዚህ ናቸው። ሌላው ደግሞ አንግል 1 እና አንግል 8 አንግል 1 እና አንግል 8 እንደገና አንግል 7 እና አንግል 2 አንግል 2 እና አንግል 7 አንግል 2 እና አንግል 7 እነዚህም እኩል ናቸው። አንግል 1 እና አንግል 8 እኩል ናቸው። አንግል 2 እና አንግል 7ም እኩል ናቸው። ፍርቅ ውጫዊ አንግሎች የሚባሉት ደግሞ እነዚህ አንግሎች ናቸው። ኦኬ ፍርቅ ውስጣዊ አንግሎች ልክክ ናቸው ወይም እኩል ናቸው። ፍርቅ ውጫዊ አንግሎችም እኩል ናቸው። ስለዚህ አሁን የተሰጣችሁ ምርጫ ላይ አንግል 4 እና አንግል 5 እኩል ናቸው ነው የሚላችሁ። በትክክል አንግል 4 እና አንግል 5 ይኸው ፍርቅ ውስጣዊ አንግሎች ናቸው፣ እኩል ናቸው። ስለዚህ መልሱ ሐመር ውሃ ነው ማለት ነው። ለመማር ስለሆነ ምንም ምስኪን ነው። መላይ አንግል 2 እና አንግል 8 ይላል። አንግል 2 እና አንግል 8ም እኩል አይደሉም። 180 ዲግሪ ነው ድምራቸው እንጂ እኩል ናቸው ማለት አይደለም። ከተሰጧቸው አማራጮች ውስጥ አንግል 4 እና አንግል 5 ናቸው እኩል የሚለው ሐመር ውሃ ብቻ ነው ትክክለኛ አማራጭ። ወደ ቀጣዩ ጥያቄ እንለፍ። ኦኬ 23ኛው ጥያቄ ላይ ደርሰናል። እንዲህ ይላል የጎነ 3 ሁለት ጎኖች ርዝመት 8 ሳንቲሜትር እና 5 ሳንቲሜትር ቢሆኑ ከሚከተሉት ውስጥ የሶስተኛ ጎን ርዝመት መሆን የማይችለው የቱ ነው ይላል። ኦኬ በጣም ጥሩ። በመጀመሪያ ጎነ 3ን እንስራ። ኦኬ እንዲህ ያለ ጎነ 3 ብንሰራ ይሄኛው ጎን ሀ ቢሆን ይሄኛው ለ ቢሆን ይሄኛው ደግሞ ሐመር ውሃ ቢሆን ሁሌም ቢሆን ሀ ከለና ከሐመር ውሃ ድምር ያንሳል። ለ ሲደመር ሐመር ውሃ ሃን ይበልጡታል። ለም ከሃና ከሐመር ውሃ ድምር ያንሳል። ሐመር ውሃም እንዲሁ ከሃና ከለ ድምር ያንሳል። ኦኬ ያ ማለት ሁለቱ ጎኖች ሲደመሩ ማንኛውም ሁለት ጎኖች ሲደመሩ ከሶስተኛው ጎን ይበልጣሉ ማለት ነው ድምራቸው። ኦኬ በጣም ጥሩ። ስለዚህ አሁን ሁለቱ ጎኖች ተሰጥቷቸዋል። 8 እና 5 ሳንቲሜትር ተብላችሁ ተሰጥቷቸዋል። ስለዚህ ደምሩት። 8 ሳንቲሜትር ሲደመር 5 ሳንቲሜትር ስንት ይሆናል? 13 ሳንቲሜትር ይሆናል አይደለ እንዴ? 13 ሳንቲሜትር ይሆናል። በጣም ጥሩ።
ስለዚህ ሶስተኛው ጎን ከ13 ሳንቲሜትር ማነስ መቻል አለበት ማለት ነው። ከ13 ሳንቲሜትር የሚያንስ መሆን አለበት። ከ13 ሳንቲሜትር የሚበልጥ ወይም 13 ሳንቲሜትር ራሱ መሆን አይችልም። ምርጫዎቹ ጋር እንግባ። ሀ 11 ሳንቲሜትር ይላል። ሀ መሆን ይችላል በትክክል። ጥያቄው ልብ በሉ መሆን የማይችለው ነው የሚለው። ስለዚህ ሀ መሆን ይችላል። ለም 12 ሳንቲሜትር ይላል። ከ13 ስለሚያንስ መሆን ይችላል። ሐመርሃ 10 ሳንቲሜትር ይላል። ይህም ከ13 ስለሚያንስ መሆን ይችላል። መ ግን 13 ሳንቲሜትር ይላል። ስለዚህ መልሱ መ ነው ማለት ነው። ምክንያቱም እንዳልኳችሁ ከ13 ሳንቲሜትር የሚያንስ መሆን አለበት። 13 ሳንቲሜትር ራሱ መሆን አይችልም። መ ግን 13 ሳንቲሜትር ስለሚል መልሱ መ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 24ኛው ጥያቄ እንዲህ ይላል። አንድ ባለ 4 ጎን ምስል ውስጣዊ አንግሎቹ ማዕዘናዊ አንግሎች ከሆኑና ሁሉም የጎን ርዝመቶቹ እኩል ከሆኑ ምስሉ ምን ተብሎ ይጠራል ይላል። ይሄ በቃ መልሱ ካሬ ነው ባጭሩ። ምክንያቱም ካሬ ማለት ይህንን ካሬ ብላችሁ አስቡና ውስጣዊ አንግሎቹ 90 ዲግሪ ናቸው። ካሬ ማለት ውስጣዊ አንግሎቹ 4 አንግሎች አሉት አይደለ? 4 ጎኖች ስላሉት ያው 4 አንግሎች አሉት ማለት ነው። አራቱም አንግሎቹ እኩል ናቸው፣ 90 ዲግሪ ናቸው። አንደኛ። ሁለተኛ ነገር ደግሞ ሁሉም ጎኖቹ እኩል ናቸው። ይሄ ከዚህ ጋር እኩል ነው፣ ከዚህም ጋር እኩል ነው፣ ከዚህም ጋር እኩል ነው። ሁሉም ጎኖቹ እኩል ናቸው። እንዲህ ያለ ምስል ካሬ ይባላል፣ ወይም በእንግሊዝኛ ስኩዌር ይባላል። ይሄ ሂሳብ ደብተራችሁ ላይ ያለው ማለት ነው። ሂሳብ ደብተራችሁ አብዛኛውን ጊዜ ተማሪዎች የሚይዙት ሂሳብ ደብተር ስኩዌር ደብተር የሚባሉ አይደለ? ያሉት ምስሎች ስኩዌር ምስሎች አይደሉ? 4 ማዕዘኖቹ ስኩዌር ናቸው። ሁሉም ጎኖቹ ልብ ብላችሁ እንደሆነ እኩል ናቸው። ስለዚህ የዚህ ጥያቄ ትክክለኛ መልስ ለ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 25ኛው ጥያቄ እንዲህ ይላል። ከአንድ ክብ እምብርት እስከ ክቡ ድረስ ያለው ውሱን ቀጥታ መስመር ምን ተብሎ ይጠራል ይላል። ኦኬ፣ ይህንን ክብ ተመልከቱት። የዚህ ክብ ሴንተር ማለት ወይም የዚህ ክብ እምብርት ማለት እቺ ነጥብ ነች አይደል? የክቡን እምብርት እንበልና ዝም ብለን ሀ እንበለው። የፈለግነውን ፊደል መስጠት እንችላለን። ሀ እንበለው። ከክቡ እምብርት ተነስተን ክቡ ድረስ መስመር ብናሰምር ይህ ከክቡ እምብርት ክቡ ድረስ ያሰመርነው መስመር ሬዲየስ ተብሎ ይጠራል። ሬዲየስ። ስለዚህ መልሱ መ ነው ማለት ነው። ሌሎቹንም እስኪ እናያቸው ለመማር ስለሆነ መልሱን ያው አግኝተን ጨርሰናል። መልሱ ሬዲየስ ነው። ግን ሌሎቹንም ምን ማለት እንደሆኑ እዚሁ ላሳያችሁ። ሀ ላይ ኮርድ ይላል። ኮርድ ማለት ሰርክሉ ላይ ያሉ 2 ነጥቦችን የሚያገናኝ መስመር ነው። ለምሳሌ እዚሽ ጋርና እዚሽ ጋር ያለችን ነጥብ በመስመር ማገናኘት ብፈልግ እንደዚህ ያሰምራሉ አይደል? እነዚህ 2 ነጥቦችን ያገናኘው ይህ መስመር ኮርድ ይባላል። ስለዚህ ሰርክሉ ላይ ያሉ የትኛውም 2 ነጥቦችን የሚያገናኝ መስመር ኮርድ ተብሎ ይጠራል። ኦኬ። ለደግሞ አርክ ይላል አይደል? አርክ ማለት ደግሞ ምን መሰላችሁ? የክብ ቁራጭ ማለት ነው አርክ። ለምሳሌ እንደምትመለከቱት እዚህ ጋር ሬዲየስ ሰርቻለሁ አይደል? አስታውሱ፣ ሬዲየስ ማለት ከክቡ እምብርት እስከ ክቡ ድረስ የሚሰመር መስመር ነው አይደል? ሌላ ሬዲየስ ብጨምር ለምሳሌ እንዲያድርጌ እዚህ ድረስ ባሰምር አሁንም ሌላ ሬዲየስ ጨመርኩ ማለት ነው። ራይት? 2 ሬዲየሶች ሰራሁኝ። በእነዚህ 2 ሬዲየሶች አማካኝነት እዚህ ጋር አርክ ትፈጠራለች። አያችኋት? የክቡ ቁራጭ ነች። ስለዚህ አርክ ማለት ይሄ ነው። ግልጽ ነው። የክብ ቁራጭ ማለት ነው። ይሄኛው አርክ ይባላል። በነገራችን ላይ ይሄኛው አርክ ማይነር አርክ ሲባል፣ ይሄ የቀረው የክቡ ፓርት ደግሞ ይሄኛው ትልቁ ሜጀር አርክ ይባላል። ኦኬ። ስለዚህ አርክ ማለት ይሄ ነው። ሐመርሃ ዲያሜትር ይላል። ዲያሜትር ማለት ደግሞ በክቡ እምብርት የሚያልፍ ኮርድ ነው። ኦኬ። ለምሳሌ አሁን እንደዚህ አድርጌ ከዚህ እስከዚህ ድረስ ባሰምር እንደምትመለከቱት እዚህ ጋር እንደዚህ አድርጌ አስምሬያለሁ። ክብ ላይ ያሉ 2 ነጥቦችን ስላገናኘው ኮርድ ነው። ይሄ ራሱ ኮርድ ነው። ነገር ግን ይህ ኮርድ በክቡ እምብርት ነው የሚያልፈው። ስለዚህ በክቡ እምብርት የሚያልፍ ኮርድ ዲያሜትር ይባላል። ኦኬ፣ ዲያሜትር ይባላል። በነገራችን ላይ ዲያሜትር 2 ታይምስ ሬዲየስ ነው። 2 ታይምስ ሬዲየስ ነው፣ ወይም ሬዲየስ ሃፍ ዲያሜትር ነው። ምን እያልኳችሁ ነው? ዲያሜትር ማለት የሬዲየስን እጥፍ ነው። ሬዲየስ ሲባዛ በ2 ስታደርጉት ዲያሜትር ይሰጣችኋል። በሌላ አነጋገር ሬዲየስ ማለት ግማሽ ዲያሜትር ነው። ማለት ዲያሜትርን ለ2 ስታካፍሉት ሬዲየስ ይሰጣችኋል ማለት ነው። ምናልባት እናንተ በምትፈተኑበት ጊዜ ስለ ዲያሜትር ወይም ስለ አርክ ልትጠየቁ ስለምትችሉ ነው እያንዳንዱን ያሳየዋችሁ። ወደ ቀጣዩ ጥያቄ እንለፍ። 26ኛው ጥያቄ እንዲህ ይላል። ቀጥሎ የቀረበው ጠጣር ምስል ምን ተብሎ ይጠራል ይላል። ኦኬ፣ ይህ ጠጣር ምስል በአጭሩ ፕሪዝም ነው የሚባለው። ስለዚህ በቃ በአጭሩ መልሱ ለ ነው። ምክንያቱም ይኸውላችሁ ፕሪዝም ማለት
ሁለት ትይዩና እኩል መሰረቶች ያሉት ጠጣር ምስል ነው። አሁን የዚህ ፕሪዝም መሰረቶች ይሄኛው ትራያንግልና ይሄኛው ትራያንግል ናቸው። ሁለቱ ጎነ ሶስቶች ናቸው የዚህ ፕሪዝም መሰረቶች። ስለዚህ ስፔሲፊካሊ ጎነ ሶስታዊ ፕሪዝም ይባላል። ይኸውላችሁ እንዲህም አድርጋችሁ መመልከት ትችላላችሁ። ይሄኛውን ጎነ ሶስት ታዩታላችሁ አይደል? እንደገና ፊት ለፊቱ ያለው ከዚህ እኩል የሆነው ጎነ ሶስት አለ። እነዚህ ሁለቱ ጎነ ሶስቶች ናቸው የፕሪዝሙ መሰረቶች የሚባሉት። ስለዚህ ሁለት መሰረቶች ያሉት ጠጣር ምስል ሲጀመር ፕሪዝም ነው የሚባለው። ስፔሲፊካሊ ደግሞ ይሄኛው ፕሪዝም ጎነ ሶስታዊ ፕሪዝም ነው የሚባለው። ምክንያቱም ሬክታንግላዊ ፕሪዝም የሚባልም ስላለ ነው እንዲህ ብላችሁ። ኦኬ ማለት መሰረቶቹ ሬክታንግል የሆኑ ማለት ናቸው። እንደዛ ያለ ፕሪዝምም ስላለ ይሄኛው ፕሪዝም ስፔሲፊካሊ ጎነ ሶስታዊ ፕሪዝም ይባላል። ኦኬ ለመማር ስለሆነ እስኪ ሌሎቹንም ላሳያችሁ። ይሄኛውንና ይሄኛውን ምስል ተመልከቱት። እነዚህ ሁለቱን ምስሎች በደንብ ተመልከቷቸው። እነዚህ ሁለት ምስሎች ፒራሚድ ይባላሉ። ይሄም ፒራሚድ ነው፣ ይሄኛውን ፒራሚድ ነው። ፒራሚድ ከፕሪዝም የሚለየው ፕሪዝም ሁለት መሰረቶች ሲኖሩት፣ ፒራሚድ ግን አንድ መሰረት ብቻ ነው ያለው። አሁን ይሄኛው ፒራሚድን ካያችሁት መሰረቱ ይሄ ሬክታንግል ነው። ስለዚህ ሬክታንግላዊ ፒራሚድ ይባላል። ይሄኛውን ፒራሚድ ደግሞ አይታችሁት ከሆነ መሰረቱ ይሄኛው ጎነ ሶስት ነው። ስለዚህ ጎነ ሶስታዊ ፒራሚድ ይባላል። ሁለቱም ግን ፒራሚዶች ናቸው። ይሄኛው ሬክታንግላዊ፣ ይሄኛው ደግሞ ጎነ ሶስታዊ ፒራሚዶች ናቸው። ኦኬ በጣም ጥሩ። ይሄኛው ምስል ደግሞ ተመልከቱት። ይህ ደግሞ ሲሊንደር ይባላል። ሲሊንደር ሁለት መሰረቶች ነው ያሉት ልክ እንደ ፕሪዝም። መሰረቶቹ ደግሞ እነዚህ ሁለቱ ከላይና ከታች ያሉት ክቦች ናቸው። ይሄኛው በነገራችን ላይ ይሄኛው ፓርት የሲሊንደሩ ቁመት ይባላል። ከዚህ እስከዚህ ያለው ፓርት የሲሊንደሩ ቁመት ይባላል። ኦኬ ቁመቱ ነው ማለት ይሄ በእንግሊዝኛ አልቲቲዩድ ወይም ሃይት የምንለው ማለት ነው። ኦኬ በጣም ጥሩ። ይሄኛው ምስል ደግሞ ተመልከቱት እንበልና የዚህ ምስል ሌንግዙ ወይም ደግሞ ርዝመቱ፣ ወርዱና ከፍታው ይሄኛው ማለት ነው። እነዚህ ሶስቱም እኩል ከሆኑ ይህ ምስል ኩብ ይባላል። አሁን ይህንን ኩብ ተመልክታችሁት ከሆነ ይሄኛው ፓርትና ይሄኛው ፓርት መሰረቶች ናቸው። ስለዚህ ሁለት መሰረቶች ስላሉት ፕሪዝም ነው ማለት ነው። ኦኬ ሶ ኩብ ራሱ ፕሪዝም ነው። ኦኬ ግን ምን አይነት ፕሪዝም ነው ስትሉ ርዝመቱም ወርዱም ቁመቱም እኩል የሆነ ፕሪዝም ነው። ስለዚህ እነዚህ ሶስቱ ምስሎች በአጭሩ ይህንን ይመስላሉ። ወደ ቀጣዩ ጥያቄ እንለፍ። 27ኛው ጥያቄ እንዲህ ይላል። መረጃን በጽሁፍ ጥያቄዎች ስንሰበስብ ጥያቄዎቹ ሊያካትቷቸው የሚገቡ ነጥቦች ውስጥ ያልሆነ የቱ ነው ይላል። ያልሆነ ለምሳሌ መረጃን ለመሰብሰብ ፈልጋችሁ ሰዎች ጋር ብትሄዱና ብትጠይቋቸው የምትጠይቋቸው ጥያቄዎች ግልጽ መሆን አለባቸው፣ አጭር መሆንም አለባቸው፣ እንደገና ቀላል መሆን አለባቸው። አሻሚ ግን መሆን የለባቸውም። ስለዚህ ያልሆነ ነውና የሚለው መልሱ ሐመርሃ ነው ማለት ነው። አሻሚ መሆን የለባቸውም ጥያቄዎቹ። ወደ ቀጣዩ ጥያቄ እንለፍ። 28ኛው ጥያቄ ላይ ደርሰናል። እንዲህ ይላል። ቀጥሎ የቀረበው ሰንጠረዥ 40 ተማሪዎች በአንድ የትምህርት አይነት ከ10 ያስመዘገቡት ውጤት በታሊ ማርክ የሚያሳይ ነው ይላል። ኦኬ በጣም ጥሩ። ስለዚህ ውጤታቸው ይሄ ነው። ታሊ ማርኩ ደግሞ ይሄንን ይመስላል። ማለት ታሊ ማርኩ የሚያሳየው የተማሪዎቹን ብዛት ነው። ኦኬ ከላይ ያለው ደግሞ የሚያሳየው ያመጡትን ውጤት ነው። ኦኬ ታሊ ማርክ በነገራችን ላይ ይሄ ጭረት የሚባለው ማለት ነው በአማርኛ። ኦኬ ስለዚህ ጥያቄው እንዲህ ይላል። በትምህርቱ ከግማሽ በታች ያገኙት ተማሪዎች ብዛት ስንት ነው ይላል። ስለዚህ ከግማሽ በታች ማለት የትኛው ነው? ግማሽ ማለት ስንት ነው? 5 አይደለ? ግማሽ ማለት ምክንያቱም ከ10 ያስመዘገቡት ውጤት ነው የተባለው አይደል? ይኸው ከ10 ያስመዘገቡት ውጤት ነው የተባለው። ስለዚህ የ10 ግማሽ ማለት 5 ነች። ስለዚህ ከግማሽ በታች ማምጣት ማለት 3 እና 4 ማምጣት ማለት ነው። ስለዚህ 3 እና 4 ያመጡ ተማሪዎች ስንት ናቸው የሚለውን ነው የምትቆጥሩት። 3 ላይ እና 4 ላይ ያሉትን ጭረቶች ነው የምትቆጥሯቸው ማለት ነው። ስለዚህ እስኪ እንቁጠራቸው። ይሄ 5 ነው አይደል? 1 2 3 4 እና እቺ ዲያጎናል 5 እንደገና ይሄኛው ደግሞ 3 ነው። ስለዚህ 5 ሲደመር 3 ነው የሚሆነው 8 ነው የሚሆነው ማለት ነው። ስለዚህ መልሱ ሀ ነው ማለት ነው። ከ10 በታች ያመጡ ተማሪዎች ብዛት 8 ናቸው። ወደ ቀጣዩ ጥያቄ እንለፍ። 29ኛው ጥያቄ ላይ ደርሰናል። እንዲህ ይላል 45 ተማሪዎች ዕድሜያቸው ተጠይቆ መረጃው ቀጥሎ በቀረበው ፓይ ቻርት ተተንትኗል ይላል። ኦኬ የምትመለከቱት ፓይ ቻርት ላይ ማለት ነው። ከዛ ጥያቄው እንዲህ ይላል ከተጠየቁት ተማሪዎች መካከል ዝቅተኛ የተማሪዎች ብዛት ያለው በየትኛው የዕድሜ ክልል ላይ ይላል። ዝቅተኛ የተማሪዎች ብዛት ነው የተጠየቃችሁት።
ስለዚህ በቃ ቻርቱ ላይ ትመጡና ዝቅተኛ ዲግሪ ትፈልጋላችሁ። ዝቅተኛ ዲግሪ ማለት እቺ 70 ዲግሪ ነች አይደለ? 70 ዲግሪ ላይ ያለችው ምልክት ማን ነች? እቺ ሬክታንግል ነች አይደለ? ስለዚህ ሬክታንግሉ ላይ ትመጡና እድሜውን ትመለከታላችሁ ማለት ነው። ማውጫ ላይ ሄዳችሁ ሬክታንግሉ የሚያመለክተው እድሜን ታያላችሁ። ይህ ሬክታንግል የሚያመለክተው ከ21 ዓመት እስከ 25 ዓመት ድረስ ያሉትን ነው አይደለ? ትመጡና ከ21 እስከ 25 የሚል ትመርጣላችሁ። መልሱ ሐመሩሃ ነው ማለት ነው ባጭሩ። ወደ ቀጣዩ ጥያቄ እንሻገር። ኦኬ 30ኛው ጥያቄ ላይ ደርሰናል። የመጨረሻው ጥያቄ ማለት ነው። እንዲህ ይላል 8 ተማሪዎች ከ15 ያስመዘገቡት የውጤት መረጃ 9፣ 10፣ 6፣ ቀ 6፣ 9፣ 12 እና 14 ነው። የውጤታቸው አማካይ 9 ቢሆን የቀ ዋጋ ስንት ነው ይላል። ኦኬ በጣም ጥሩ፣ በጣም ቀላል ነው። እንዴት እንደምትሰሩት ላሳያችሁ። አማካይ ማለት አንድ ፎርሙላ አለ አይደል? አማካይ ማለት ጠቅላላ ድምር ወይም ድምር እንበለው ባጭሩ፣ ድምር ኦቨር ብዛት ነው አይደለ? እችን ፎርሙላ አትርሷት። ስለዚህ አሁን የተሰጧችሁ መረጃዎች አሉ። አማካይ ተብሎ ስንት ተሰጥቷቸዋል? አማካይ ይኸው 9 ተሰጥቷቸዋል። 9 ተብላቸዋል። ኦኬ ብዛቱም ተሰጥቷቸዋል አይደል? ይኸውላችሁ ብዛቱ ማለት እነዚህን መቁጠር ማለት ነው። 1 2 3 4 5 6 7 8 ነው አይደለ? ስለዚህ ብዛት ላይ 8 ነው የምትጽፉት ማለት ነው። ኦኬ የተሰጧችሁ እነዚህ መረጃዎች ናቸው። ከዛ የተጠየቃችሁትስ ቀ ስንት ናት ነው ተብላችሁ የተጠየቃችሁት። ኦኬ እዚህ ጋር አንድ ነገር ላሳያችሁ። ሀ ኩለው ለ ኦቨር መ ከሆነ ለ ማለት ምን ማለት ነው? ሀ ሲባዛ መ ነው አይደለ? እችን አትርሷት። ሀ እኩለው ለ ሲካፈል መ ከሆነ ለ ደግሞ እኩለው ሀ ሲባዛ መ ይሆናል ማለት ነው። ኦኬ ለ ሀ ሲባዛ መ ይሆናል። ኦኬ ይህንን ለምን እንዳልኳችሁ ልንገራችሁ። አማካይ እኩለው ድምር ሲካፈል ብዛት ከሆነ ድምርስ? ድምር ደግሞ እኩለው አማካይ ሲባዛ ብዛት ይሆናል ማለት ነው። ኦኬ ሲባዛ ብዛት ይሆናል። በጣም ጥሩ እኩለው ብላችሁ አማካይ ተሰጥቷቸዋል 9 ነው አይደለ? 9 ሲባዛ ብዛት ተሰጥቷቸዋል 8 አይደል? 8 አደርጋላችሁ። ስለዚህ 9 ሲባዛ 8 72 ይመጣል። ስለዚህ ድምሩ 72 ሆነ ማለት ነው። ግን አልጨረስንም። የተጠየቅነው ቀን ነው አይደል? ቀን ለማግኘት 9 ሲደመር 10 ሲደመር 6 ሲደመር ቀ ሲደመር 6 ሲደመር 9 ሲደመር 12 ሲደመር 14 እናደርጋለን። የእነዚህን ድምር እንጽፋለን ማለት ነው። 9 ሲደመር 10 ሲደመር ኦኬ። ስለዚህ የእነዚህ ድምርና 72 እኩል ናቸው ማለት ነው። ምክንያቱም ድምርን ኦልሬዲ አግኝተነዋል። ስለዚህ የእነዚህ ድምር 72 መሆን አለበት ማለት ነው። ራይት 72 መሆን አለበት። አሁን በቃ በቀላሉ ቀን ማግኘት እንችላለን። 9 ሲደመር 10 19 ሲደመር 6 25 ሲደመር 6 31 ሲደመር 9 40 ሲደመር 12 52 ሲደመር 14 66። ስለዚህ 66 ታደርጉና ሲደመር ቀ ትላላችሁ ማለት ነው። እኩል ይሆናል 72። ስለዚህ ቀን ለማግኘት በዚህም በኩል 66ን መቀነስ በዚህም በኩል 66ን መቀነስ ነው አይደል? 66ን ስታጠፋ ቀ ብቻዋን ቀረች። ቀ እኩለው 72 ሲቀነስ 66 6 ይሆናል ማለት ነው። ስለዚህ መልሱ 6 ነው ማለት ነው። ያ ማለት መልሱ መ ነው ማለት ነው። ኦኬ ተማሪዎች እንግዲህ ይህንን ይመስላል የ2016 የሚኒስትሪ ፈተናን ሙሉ ለሙሉ ሰርተን አጠናቀናል። እንደጠቀማችሁ አምናለሁ። እናንተን ከጠቀማችሁ ደግሞ ሌሎች ብዙዎችም ጋር ቢደርስ ስለሚጠቀሙበት እነዚህን ቪዲዮዎች ላይክ አድርጓቸው፣ ሼር አድርጉላቸው ለምታውቋቸው ሰዎች። ሰብስክራይብ አድርጋችሁ እስካሁን ድረስ የዚህ ቻናል ቤተሰብ ያልሆናችሁም ሰብስክራይብ አድርጉና ቤተሰብ እንሆን። ኔክስት ታይምም እንዲሁ ሌላ እናንተን የሚጠቅም ነገር ይዤላችሁ እመጣለሁ። እስከዛው ሰላም ቆዩኝ።